ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አዲስ አደፋር ነኝ። በኦሮሚያ ክልል አሙሮ ወረዳ ልጆቻቸው ታጣቂዎችን ተቀላቅለዋል የተባሉ 17 ሰዎች ታሰሩ። በኦሮሚያ ክልል አሙሮ ወረዳ ልጆቻቸው ወደ ታጣቂዎች ተቀላቅለዋል አምጡ በሚል የ75 ዓመት አዛውንትን ጨምሮ 17 ሰዎች መታሰራቸውን ነዋሪዎች ተናግረዋል። በወረዳው ከ7 ወራት እስር በኋላ ተፈተው ከነበሩ አርሶ አደሮች መካከል ልጆቻቸው ከጫካ አልተመለሱም ተብለው በድጋሚ የታሰሩ ሰዎች መኖራቸውን ዶቼ ቬለ ዘግቧል። በዚህም የ75 ዓመት አዛውንት በተመሳሳይ ክስ በተደጋጋሚ መታሰራቸውን ልጆቻቸውን የገለጹት አክለውም የ75 ዓመት ሽማግሌ እድሜው ከ25 ዓመት በላይ ለሆነው ልጅ ኃላፊነት ውሰድ ተብሎ 8 እና 9 ወራት ፖሊስ ጣቢያ ያለምንም ፍርድ ማስቀመጥ ሰብአዊ መብት ጥሰት ነው ተብሏል። የአሙሮ ወረዳ አስተዳዳሪ አቶ ዲንሳ ዱጉማ በወረዳው ቤተሰብ ከታጣቂዎች ጋር የተቀላቀሉ ልጆችን እንዲያመጡ በተቀመጠ አቅጣጫ የታሰሩ የቤተሰብ አባላት መኖራቸውን አረጋግጧል። ኃላፊው አክለውም በየጊዜው እየጠየቀን እያጣራን ልጆቻቸውን እንዲያመጡና ወርና 2 ወር እየሰጠናቸውም ነበረ። ታስሮም ብዙዎች እየተለቀቁ ነው ማለታቸውም ተዘግቧል። ባሳለፍነው ወር በወረዳው ኦቦራ በተሰኘ ፖሊስ ጣቢያ ውስጥ ከ130 በላይ ሰዎች ከኦሮሞ ነጻነት ሰራዊት አባላት ጋር ቤተሰባዊ ግንኙነት አላችሁ በሚል ፍርድ ቤት ሳይቀርቡ ከ7 ወራት በላይ ታስረው እንደሚገኙ የተሳሪ ቤተሰቦችን ዋቢ አድርጎ አዲስ ስታንዳርድ መዘገቡ ይታወሳል። በምዕራብ ኦሮሚያ በተለይም በሆሮ ጉዱሩ ወለጋ ዞን ላለፉት 6 ዓመታት በኦሮሞ ነጻነት ሰራዊት በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተደጋጋሚ በሚካሄዱ ግጭቶች በርካታ ሰዎች ህይወታቸው እያለፈ ይገኛል። ምርጫ ቦርድ ህወሓት ጠቅላላ ጉባኤውን እንዲያደርግ አሳሰበም። ምርጫ ቦርድ ከትላንትና በስቲያ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጠቅላላ ጉባኤውን እንዲያደርግ አሳስቦታል። ህወሓት በተሻሻለው የምርጫ ስነ ምግባር አዋጅ መሰረት በልዩ ሁኔታ የተመዘገበውን ነሐሴ 3 ቀን 2016 ዓ.ም መሆኑን ያስታወሰው ቦርዱም በመሆኑም ጠቅላላ ጉባኤውን እስከ የካቲት 3 ቀን 2017 ዓ.ም ድረስ እንዲያደርግ ይጠበቃል ተብሏል። ፓርቲው ጉባኤውን ከማድረጉ 21 ቀናት በፊት ጉባኤውን የሚያደርግበትን ቀን ማሳወቅ እንደሚጠበቅበትም ቦርዱ ታህሳስ 17 ቀን በጻፈው ደብዳቤ ማሳሰቢያ እንደሰጠው ትላንት ታህሳስ 22 ቀን ባጋራው መረጃም አመላክቷል። ይህ ጠቅላላ ጉባኤ ሂደት መከታተልም እንዲያመቸው ነው ብሏል። ፓርቲው ጠቅላላ ጉባኤውን ለማካሄድ የሚያስችለውን እንቅስቃሴ እያደረገ መሆኑን እንደማያውቅ የገለጸው ምርጫ ቦርድ ህወሓት በቦርዱ የተላለፉትን ውሳኔዎች በማክበር የቀረበውን አጭር ጊዜ የጠቅላላ ጉባኤን እንዲያደርግ ሲልም በጥብቅ አሳስቧል። ፓርቲው የተጣለበትን ግዴታ በወቅቱም ሳይፈጽም ቢቀር ቦርዱ ህጉ መሰረት ባደረገ መልኩ ተገቢ ነው የሚለውን ቅጣት እንደሚያስተላልፍም አሳውቋል። ምርጫ ቦርድ ህወሓት በልዩ ሁኔታ እንደ ፖለቲካ ፓርቲ እንዲመዘገብ በወሰነበት ወቅትም ህጋዊ ሰውነቱ ወደ ነበረበት አልተመለሰም ማለቱን መዘገባችን ይታወሳል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ባሳለፍነው ዓመት መገባደጃ በመቀለ ከተማ ሐውልቲ ሰማዕታት አዳራሽ ጉባኤውን ማካሄዱ መዘገባችን አይዘነጋም። የኢትዮጵያ አየር መንገድ ሶስተኛውን ኤርባስ A350-1000 አውሮፕላን ተረከበም። የኢትዮጵያ አየር መንገድ ሶስተኛውን ኤርባስ አውሮፕላን በአዲሱ የፈረንጆቹ 2025 ዓመት ጋር በስኬት መቀበሉን ያስታወቀው አየር መንገዱ ምቹና ዘመናዊ አውሮፕላኖችን ስራ ላይ በመዋል ለደንበኞች ምርጥ አገልግሎት ከመስጠት በተጨማሪ በአቪዬሽን መስኩ በአፍሪካ ስኬታማ የሆነበት መሪነትና በዓለም ደረጃ ያለንን ተወዳዳሪነት አጠናክረን እናስቀጥላለን ብሏል። የኢትዮጵያ አየር መንገድ በቅርቡ በአፍሪካ የመጀመሪያ የሆነውን ኤርባስ አውሮፕላን በፈረንሳይ ከኤርባስ ኩባንያ መረከቡ ይታወሳል። 400 መቀመጫዎች ያሉት አውሮፕላኑ የላቀ አገልግሎት መስጠት የሚያስችል ቴክኖሎጂ የተገጠመለትና ኢትዮጵያ ላንድ ኦፍ ኦሪጅን የሚል ስያሜም ተሰጥቶታል። የመጀመሪያውን ተከትሎ ሁለተኛው ኤርባስ በቅርቡ ተረክቧል። ይህም በአቪዬሽን ዘርፍ በአፍሪካ አህጉር አየር መንገዱ ያለውን የመሪነት ሚና የሚያጠናክር ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ አየር መንገዱ 124 አውሮፕላኖችን ለመግዛት ማዘዙን መናገራቸው ይታወሳል። የኢትዮጵያ መድኃኒት አቅራቢ አገልግሎት ከ76 ሚሊዮን ብር በላይ የሚወጡ መድኃኒቶች ጊዜ አልፎባቸው ከጥቅም ውጭ እንዲሆኑ ማድረጉን ገለጸ። የኢትዮጵያ መድኃኒት አቅራቢ አገልግሎት ከ76 ሚሊዮን ብር በላይ የሚወጡ መድኃኒቶችንና የሕክምና መሳሪያዎችን የመጠቀሚያ ጊዜ እንዲያልፍባቸው በማድረግ ብክነት መፈጸሙን ገልጿል። 1.4 ቢሊዮን ብር ዱቤ አለመሰብሰቡም ተጠቁሟል። ይህ የተገለጸው የህዝብ ተወካዮች ምክር ቤት
በአገልግሎቱ ክንዋኔ ላይ በተወያየበት ወቅት ሲሆን የምክር ቤቱ የመንግስት ውጪ አስተዳደርና ቁጥጥር ኮሚቴ ሰብሳቢ አገልግሎቱ ከዱቤ አገልግሎት ያልተሰበሰበው 1.4 ቢሊዮን ብር መኖሩን የጠቀሱት የአገልግሎቱ መስሪያ ቤት ከ2013 እስከ 2015 ዓ.ም ካስተዳደረው የሕክምና ግብአት ከ76 ሚሊዮን ብር በላይ የሚወጡ መድኃኒቶችና የሕክምና መገልገያዎችን የመጠቀሚያ ጊዜ አልፎባቸው ከጥቅም ውጪ ሆነዋልም ብሏል። የታየው የብክነት መጠን ከዓለም አቀፍ መመዘኛ አንጻር የተጋነነ ባይሆንም ሀገሪቱ ካላት ሀብት አንጻር ቁጥሩ ቀላል የሚባል ባለመሆኑ የብክነት ምጣኔውን ከዚህ በታች ለማውረድ መስራት አለበት ሲሉም የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ መናገራቸው ተጠቁሟል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም